አንተ ፋራ ነህ እንዴ? ምን ሆነህ ነው? ተረጋው። ናቲ እኔ ሆነኛ ነኝ። ና አንተ ማን ስለሆንክ ነው እንደዚህ የምትሆነው? አይዞን አይዞን። እንዴ ናቲ አንቺ ዝም በይ። እንዳልደረግሽ ዝም በይ አልኩሽ አይደል? ናቲ ተው እንደፈለኩ ላረግ እችላለሁ። አንተን እንደፈለኩ አሻንጉሊት ነኝ እንዴ? እንደፈለኩ ከፈለኩ ማስገደሉ ላስችላለሁ። ግን የሰውኩት ይሄንን ነገር ያዘልኝ። ከታርገ እንዳታወጣው እንደፈለኩ እችላለሁ። ያው ዛሬ አስሞከርሽ ዛሬ ለማስገደል አስሞከርሽ። ሰላም አለይኩም፣ እንዴት ናችሁ? ሰላማችሁ ብዝት ይበል ውድ ቤተሰቦቼ። ከናቲ ጋር ተገናኝተን ያለውን ነገር ማውራት ስላለብን ጠርቼዋለሁ። እኔ አሁን ምንም ወሬ ሳላበዛ ናቲ ወደ ገደለው ቀጥታ ስገባለህ ማለት ነው። ሴቶች ላይ እየተጫወትክባቸው እንደሆነና እኔ ደግሞ ለነሱ መወገኔ ስታይ እኔን ክዶኛል ምናምን እያልክ ሌላ ነገር ባታወራ ጥሩ ነው ብዬ አስባለሁ። ለምን መሰለህ ጭቅጭቅም ምናምን እያስነሳ ነበር ስትመጣ። ይሄም ደግሞ ከሆነ ቪዲዮ እየተቀረጸ ቢሆን አሪፍ ነው። ምክንያቱም አንተ የምትላቸው ነገሮች በሙሉ የኔን ስም ለማጥፋት ስለሆነ ማለት ነው። አንተ የምታስበው እኔ ከሀጂ ልክለ እኔ በመተባበር ከሆነ እኮ አንተ እነዚህ ሴቶች ህይወታቸውን ስታበላሽ እኔ አብሬ ካንተ ጎን ቆሜ እኮ እንደዚህ የሆነ አንተን መደገፍ ምናምን አላቃተኝም። ኖርማል ነው። ግን ታውቃለህ በቃ የማይሆን ነገር ነው። ህሊና የሚባል ነገር አለ ስላልተቀበለው እኔ ደግሞ የግዴታ ጓደኛዬ ብትሆንም ካንተ ጀርባ ለመቆም ተገድጃለሁ። ተረዳኛ። ይሄ ነገር ደግሞ አንተን ሊያናድድህ አይገባም። ምክንያቱም ለአንተ የሚጠቅም ነገር ነው። ነገ እህትህ ላይ ቢደርስ ይሄ ነገር ደስ አይልም። ተረዳኛ። አሁንም ቢሆን ያልተረዳው ነገር አለ ማሚ። አሁንም ነገሩን ሳታጣራ ነው እያወራ ያለው። ያ ነገር ደግሞ አንደኛ ምንም ነገር ሳይጣራ ነው ቀጥታ ማይሆን ነገር የተፈጠረውና ቢያንስ ነገሮችን ማጣራት ነበረብህ። የእሷን ብቻ ነው የሰማው። ለምሳሌ አሁን እንዳረጋገጠች ነገር አለች። ያንን አጣርተሃል? ስላወራች ብቻ ነው ያን ነገር ወደኔ ያመጣው። ከባድ ሶኔ ያንን ቪዲዮ ለፖስት ሻልኩት በጣም በቃ ማለት እኮሽ እስኪ ነገር አይደደው ማጣራት አለበት። ለምሳሌ ያንን ያወራችውን ነገር አይተሃል አንተ? ሪል ነው? እውነት ነው? እና ደግሞ ተገቢ ነው። ገና በመጣችበት ቀን ያንን ነገር ማድረግ ተገቢ ነው። ለብትደርባለሽ ነው ያ ያለፈ ነገር እንደሆነ እኮ ተናግሬያለሁ ማሚ። ደጋግመውንም እሱ ማውራት ተገቢ አይደለም። በቃ አሁንም ቢሆን እሺ ናቲ አንድ ነገር ልንገርህ። አሁን ለምሳሌ አልገባም ጣልቃ ለምን እንደሆነ ታውቃለህ? የራሳቸው የሴቶች ውሳኔ ነው። ከፈለጉ ካንተ ጋር ሁለቱም መሆን ይችላሉ። ተረዳኸኝ? ግን በጣም እያዘንኩም ቢሆን በዚህ ነገር ጣልቃ የመግባት መብት የለኝ። እኔ የሚጠበቅብኝ ነገር ተናግሬያለሁ። አንተ ግን እንደ ጓደኛ በጣም የምታሳፍር ነው። የምርናት በጣም አሁንም ቢሆን ማለት የመጣሁት እኔ አክብሬ ነው። እዚህ ጋር የምታሳፍር ነው። አንተ አታከብረኝ። ለምን ነው ባላከብር ለመጣለው እዚህ ድረስ ያላከበርክ እኔን ታከብረኛለህ ብዬ አላስብም። ኖ አሁን ይኸውልህ ስላከበርኩ ነው እዚህ ድረስ የመጣሁት። አሁንም ቢሆን ካሜራ ረክነ እንድትሳደበኝ አይደለም እዚህ ድረስ የመጣሁት። ካሜራ ባይደቀም እኮ ይናገራለሁ። አዎ ያንን አይደለም እያልኩ ያለሁት። ስለዚህ እኔ ከሁለቱም አንግል ሆነ አንተ እነሱን ሰማቸው። ከዛ ደግሞ እኔን ምንም የጠየቀው ነገር የለም። አንተ እኮ ይኸውልህ ናት ብዙ ድል ነበረ ለመናገር፣ ግን ምንም የምትናገረው ነገር ስለሌለ እኔ አሁን ስለ ቤቱ ነግሬህ ነበር። ለአንተ ነግሬህ ነበር ያ ቤት የሷ እንደነበር ምናምን አልነገርኩም። ብዙ ነገር ደብቄያለሁ። ልክ እንደዛ ማይነገሩ ነገሮች ስላሉ ነው ያንን ነገር ደብቄ እንደ ሚስጥር ያስኩትኝና ግን እሷ መጣች፣ አንተ ጋር ማይሆን ነገር አወራች። በጣም ብዙ ነገር ነው ያወራችው። እሷንም ላስከፋት አልፈልግም፣ ሄሮልንም ላስከፋት አልፈልግም። እሺ አሁን ምን እናደርጋለን መሰለህ ናቲኒ፣ በሌላ ምንም አላወራም። የቤቱን ካርታ በሷ ስታዞርላታለህ። እሱን አንተ እኮ አይደለም መጠየቅ ያለብህ።
ለምን ነው ታውቃለህ? ናት ኖ እሱን አንተ አሁን የምር ከልብ ይሄን ነገር ታማኝ ሆነህላት አስቀምጠህላት አላ። ስለዚህ በቃ እውነት ልብ ካለ መልስላት። በቃ ይሄ እውነት ካልተጋለጠ አልመልስላትም። ስሜ ምክንያቱም በጣም ነው የጠፋው። ምክንያቱም ስሜ አሁን ላይ በጣም ነው የጠፋው። ኖ ለምሳሌ አሁን ሰላም ከኔ ነው ያረገዘችው። ያንን በምን እርግጠኛው እንካንተ ሲጀመር አርገዛለች? እርግጠኛ እየጠፋ ያለው አሁን በጣም ስሜ በጣም በቃ ምንም ነገር ማሚ ነገር ሰርታ ቁጥባ ገንዘቧን አላጠፋውም። ተገዝቷል እኮ ቤቱ አላጠፋውም። ለምን ገዛሽ? ነግራለች እኮ ያንን እኮ ነግራለች። መታወቂያም የላትም እሷ እዚህ አልነበረችም። ምን ማድረግ ነበረብኝ? እሺ አትመልስላት። ነገሩ ሲፈታ ችግር የለውም መልስላታል። ግን አሁን አይሆንም። አንተ በቃ በቤቱ ልታስፈራራት ሁላ ሊሆን ይችላል። ለምን አስፈራራታለሁ እንዴ? ምን አድርጋኝ ነው ማስፈራራት? ግን እውነቱ ካልሆነ በቃ የቤቱን ካርታ ሰጥሻለሁ ብለሃታል። አልላትም። አሁን ኖ ለምን ትጠራታለህ? አሁን እናንተ እንድናወራ አይደል እንዴ ትመጣለች። አሁን አንተ እኔ ለሁለት እናወራለን ብለህ ትጠራኛለህ። ከዛ ሌላ ሰው ጠራ። አሁን የዛኔ እሷን ለመቀበል ነበር የፈለኩ። ግን አንተ ምንድን ያደረግከው? ሌላ ነገር አደረክ። አበላሽ ህይወቴ። ከሷ ከሰሊና አንግል ብቻ ሆነ ነበር ይዛኔ ሁሉንም ነገር የሰማው። አሁንም ቢሆን አክብሬ ነው የመጣሁት እዚህ ድረስ። ሌላ ግጭት እንዲፈጠር አልፈልግም። ታውቃለህ አይደል? ከዛ በቃ እሺ ችግር የለውም ናቲ። ስለዚህ በቃ ፍላጎትህ ተረድቼዋለሁ። ምክንያቱም ቤቱን ካርታውን አልሰጥም እውነታው ሳይጋለጥ ያልከው ይቺ ልጅ ካንተ የምትርቅ ከሆነ የቤቱን ካርታ ይዘህ ለማስፈራራት አይደለም። እንደዛ አይደለም። እውነታው ይጋለጥና ከዛ ላይ ስለ ካርታው እናወራለን። አሁን ስለ ካርታው አይደለም። ካርታውና እውነታው አይገናኝም። የሷ ንብረት እኮ ነው። የሷ ንብረትማ እንደሆነ እኮ ታዲያ ካንተ ህይወት ጋር ምን አገናኘው? እንዴት ከኔ ህይወት ጋር ማያገናኘው ከሆነ ለምንድን ነው ህይወት የተበጠበጠ? አሁን እኮ በቃ ብቻ አልሰጥም። ትንሽ አታፍርም እንዴ? ተበጠበጠ ስትል አይ አላፍ ምንም ሀገር ድረስ እዚህ አስመጥተህ ምናምን ቤተሰቧን ሳትናገር ህይወቷን አበላሽተህ በዚህኛው ደግሞ ሌላ ሴት እንደ ያወራው ቴክስት እኮ አለ። እኔ እኮ ዝም ብያብኝ አይደለም እኮ ናት ያወራው ቴክስት ጠይቅ ጭራሽ በስትክክል እንኳን አትናገርም። ለምን? ውስጥ ላይ ውሸት ስላለ ማለት ነው። እውነት ቢሆን ደረትህን ነፍተህ ትናገራለህ። አሁንም ቢሆን እየተናገርኩ ነው። ገብቶሃል አይደል? አሁንም ቢሆን እየተናገርኩ ነው ያለሁት። ከኔ በኩል ሆነ አሁን እቺ ልጅ አርግዣለሁ ብላለች። የናቲኑ ልጅ ምናምን ብላለች። በምን እርግጠኛው? በዛ ምክንያት ስሜ በጣም ነው የጠፋው። ሁለት ሴት እንደዚህ ታደርጋለህ ምናምን ነፍ ነገር ማለት ነው። እሺ ሌላ ተጠራጠራታለህ ከሌላ ሰው ጋር? በምን አውቃለሁ እኔ? ከኔ ጋር ግን እንደዚህ አይነት ነገር የላትም። ምን ሆነ ነው አንተ? ይጣራና እውነቱ ከታወቀ በኋላ የሆነ ነገር እኮ እንዲሁ በደፈና ፍቅረኛዬ ስለነበረች እኮ ያንተ ልጅ ናት ሊባል እኮ አይችልም። ስለዚህ ይጣራ ክመርመርና እውነት ከሆነ ግን አይደለም። አያ ልጁ ያንተ እንደሆነ እንኳን ጥርጣሬ ላይ ያለው አይደለም። የኔ አይደለም ነው አሁንም እያልኩ ያለሁት። አሁንም አንተ የሆነ ነገር ስታወራ ማሚ ከዚህ በፊት እኔ ማቀው እኮ የሆነ ነገር ሳታጣራ ዝም ብለህ እንዲሁ በደፈና አታወራም። አሁን ግን እሷ እንደዛ ስላለች ብቻ ነው ይሄንን ነገር እኔ ላይ የከመርክ ያለው። እሺ አሳምነኝ። እሺ በምን ልበልሽ? ምን አድርጌ እኮ እንሂድ ጥራት ሰላምን ጥራትና ትመርመር። እኔ ባለውበት ትመርመር። ከዛ እውነት ያ ነገር የኔ ከሆነ እኔ ይሁን እንደፈለገ ይሁን በቃ የፈለገውን እቀበላለሁ። የሰላምን ጉዳይ እሺ ወደ ጎን አድርገህ ነው። ለምን የሰላምን ጉዳይ ወደ ጎን አድርጋለን? በሷ ምክንያት እኮ ስሜት በሷ ትደበቃለህ። ኖ መደበቅ። እሺ ቀጥልሽ፣ አንተ የምታወራውን ቀጥልሽ። ቤቱን መልስላት ናት። ኖ ስለ ቤት መመለስ አይደለም ስሜ። ኖ ስሜ እኔ ስለ ቤቱ ስለ ንብረቱ እኮ አይደለም የማወራው። አሁን እንደዚህ የምትለውን አንተ ኋላ ላይ እኔ ብዙ ነገር ያስረዳሃለሁ። ይኸውልህ ግን አሁን እያልኩ ያለሁት ስሜ ኖርማል ይጽዳ። ከዛ ኋላ ችግር የለውም ቤቱን እመልስላታለሁ። ማን ነው ስሜን ያጠፋው? አንተና እንዴት አድርገህ እንዴ? አንተ የሰላምን ንግግር ሰማ። እኔ እዛኔ አንተን እንኳን ምኜ ነው አይደል እንቀበላት ይወሰርኩ። ልንገርህ ናቲ፣ ይኸውልህ ስለማታምነኝ አይደል እንዴ ያልነገርከኝ መጀመሪያ ነው ስለ ቤቱ ምናምን ስለሷ ነገር ያለው መጀመሪያ ማለት ነው። ይሄ ነገር እንዳይመጣ ስትመጣ ለምን ነገርኩህ ታዲያ? ለምን አብረኝ እንድትሄድ ፈለኩ ስትመጣ? ነው አይደለም? አሁንም ቢሆን የሰላም ነገር ይጣራ። የሰላም ነገር እኔ ባለውበት ይጣራና ሁሉም ነገር እውነት መሆኑ ሲታወቅ ሲረጋገጥ የዛን ታይም ችግር የለውም። አራናቲ ተወኒ አሁን አንተ ጓደኛዬ ነህ ታውቃለህ። አንተ ማስደበር እየደበረኝ ለምን ታስደብር እንዴ? አንተ ስታስደብረኝ እኮ ነው ዝም ማለት አልችልም። እኔም ጓደኛዬ ነህ ብዬ ነው አክብሬ ያወራው ያለሁት። ስለዚህ አንተ እኮ ካስደበርከኝ ቆይተሃል። አላስደበርኩም። አንተ ነህ ዝም ብለህ ገበናዬን እዚህ ጋር ሳይረጋገጥ ሶሻል ሚዲያ ላይ ፖስት አደረከው። ገብቷል? እዚህ ጋር ነው የፈለገ ነገር ባለ አጭበረበር ከሆነ ኖ ምንም የማጭበረብረው ነገር እኮ የለም። ማሚ ዋላ ላይ የሚቆጭህን ነገር ባታደርግ ነው የምለው። ምክንያቱም ሰላምን አታውቃትም። ገብቷል? ማለት ክፉ ልጅ ናት እያልኩ አይደለም፣ ግን ከኔ ልጅ መያዟን በምን አወክ?
ሁሉንም ነገር ሰላም አይደለም ታውቃለህ። ስለ ሰላም ስለ ሄሮል አሁን አይደለም። አሁን መጀመሪያ ስለ ሄሮል እናውራና በቃ የእሷን ንብረት መልስ ነው። ሰላም አሁን ሌላ ሰው ናት፣ ሄሮል ሌላ ሰው ናት። እሷ መጣ ትበለኝ፣ ንብረቴን መልስ ትበለኝ። በቃ ደውላለች። ለምን ትመጣለች? አሁን እናንተ እንድናወራ አይደል እንደፈለከው? አሁን ደውላለች። ይሄ እኮ ነው ችግር። አይታል አይደል? ለነገሮች ዝም ብለህ መጣደፍ ትወዳለህ። እዚህ ጋር እናንተ እንድናወራ ነው የፈለከው። አንድ ነገር አድርጌ መውጣት ፈልጋለሁ ከህይወታችሁ። ለምን ነው ታውቃለህ? ትመጣለች፣ ቤቱን ትፈልጋለች፣ አትፈልጊም ተብላ ትጠየቃለች። ከዛስ አንተ ከህይወታችን ወጣ አይደለም? ከህይወታችን አንተ ወጣ፣ ቤቱ ተመለሰ። የኔ ስምስ ስላንተ ምን ያስጨንቃል? እኔ እንዴት ነው የሚያስጨንቀኝ? ኖ ቤቷን መለስኩ። ከዛ በኋላ ህይወትህን ትኖራለህ። ለምን ከሰላም ልጅ አለ እያላችሁኝ እንደዚህ ሶሻል ሚዲያ ላይ ከበተናችኋል። እንዴ ነው ተነምለው? አንተ ቀልድ ነው እንደ ያስከው? ኧረ በእናትህ ማሜ ዝም በል አንተ። ቀልድ ነው እንደ ያስከው? በጣም እገግማለሁ። አንተ ምን ሆነ ነው? እውነት ስትል አልነበር እንዴ? እሷ ማርገዟን እርግጠኛ ሳትሆን ነው እንዴ እንትን ዝም ብለህ ስም የምታጠፋው? ምንም ብደውላት የሚፈጠር ነገር የለም። ምንም ብደውላት የሚፈጠር ነገር የለም። እሱ እናያለን። አለመመለስህን እናያለን። እኔ እኮ ትቼ መሄድም እችላለሁ። ስለማከብር ነው እስካሁን የተቀመጥኩት እኮ። ጾመኛ ስለሆንክ ነው እኔም ያንን ነገር አክብሬ የመጣሁት። ገብቶሃል አይደል? ስለዚህ እሷን መጥራት ተገቢ አይደለም አሁን ላይ። ገብቶሃል አይደል? ስለዚህ እሷ ትጠይቀኝ አላልከኝ? እኔ አይመለከተኝ እኮ። እሷ ትጠይቀኝ፣ እሷ ደውላ ትጠይቀኝ። አሁን እሷ ልጅ አለው ምናምን ተብሎ ሁሉ ነገር ተወርቶ ከሷ ጋር እንደዚህ ካደረጋችሁኝ በኋላ ልጅ ያለህ ከሄሮል ነው እንዴ አንተ? ኖ ለምን ልጅ እኮ እኔም ልኑርበት ህይወቴን ከሰሊና ልጅ እንዳለኝ በምንድን ነው የሷ ቤት ጋር አንተ ህይወት ምን ያገናኘዋል? ለምንድን ነው ከሰላም አርግዟል ብለህ የፖስትከው? ስለ እኔ ጋር ነው ታዲያ እኔን ጠይቀኝ። ስለዚህ እሷ ጋር ምን አገናኘው? ይሄ ጉዳይ ምን አረገች እኮ? ኖ እንዴ ለምን የኔና የሷን ህይወት እኮ እዚህ ጋር ተበጠበጠ እኮ። በቃ እዚህ ጋር ብሬክ አፕ አደረግን አይደል? እሺ በቃ አንተ አይደል ሁለቱንም አንድ ላይ ለማስኬድ ነው አይደለም? እኔ እውነታው ይውጣ ነው ያልኩት። አሁንም ቢሆን ሰላም አስፈላጊ ከሆነ ከሄሮል በፊት ሰላም እዚህ ጋር ፍረዱ ቤተሰቦቼ። እሺ ከሄሮል ኖ ቤተሰብ ፍረዱኝ ምናምን አይደለም። ለምን ምረጥ ማለት ምን ማለት ነው? እሺ አንዷን ራቃት እንዴ ምን ማለት ነው? አንተ አሁን እያልክ አይደለም ይኸውልህ እያልክ ያለው ነገር ምንም ያስቅ ነገር እኮ የለም አሁን። እሺ ይሄን ነገር እዚህ ጋር ሶሻል ሚዲያ ላይ እንደዚህ ያው ካሜራ ደቅ ነው ማለቱ ተገቢ አይደለም። አትፈልግም? ኖ ለምን ካሜራ ደቅነ ለምንድን ነው እንደዛ የምትለው? የራስ ወዳድነት እኮ ነው እንደዚህ። ራስ ወዳድነት አይደለም። ይኸውልህ ማነው አሁንም ቢሆን እዚህ ጋር የገበና ይባል ነገር አለ። ዝም ብሎ ሶሻል ሚዲያ ላይ ወጥቶ የሚወራ ነገር አይደለም። ደውልና ልጥራጥራት መጣች። እሺ ከዛ ምን እንዳደርግ ነው የምትፈልገው እንዴ? ምን አይነት ቀልድ? ምንም በደውላት የሚፈጠር ነገር አይኖርም። አሁንም ቢሆን ማለት ነው ሰላም የሰላም ሁኔታ ካልተረጋገጠ ምንም ነገር የሚፈጠር ነገር የለም። እስኪና ያደርሱ ነው ወደድክም ጠላህም። አይ ዋላ ላይ ግን ማሜ የሚጸጽትህን ነገር ባታደርግ ይሻላል። ምን ልታመጣ ነው አንተ? አይ እኔ ምንም ማምጣት አለማምጣት አይደለም፣ ግን ዋላ ላይ የሚጸጽትህን ነገር አታድርግ እያልኩ ነው። እስኪ ላድርገውና የጸጽትህ ይሻል። እርግጠኛ ነህ? ነገር አንድ ላይ ሆነ እናየዋለን። እሺ እንደዛ ከሆነ በደንብ እናየዋለን። ግን አሁንም ቢሆን እሷን ብትመጣ አሁንም ቢሆን እሷ ብትመጣ የሰላም ነገር ካልተፈታ መቼም ቢሆን ነው ካርታውን ማልመልስ። እሱን እናያለን። አለመመለስ እናያለን። በፈለጋችሁት መምጣት ትችላላችሁ። ትልዳለች። ሄሎ እንዴት ነሽ? ሰላም ነው አለን አልሐምዱሊላህ። እኔ ምንሽ ፈልጌሽ ነበረ። ይቅርታ አሁን ማግኘት እችላለሁ? አንቺ እኮ አሁን በቃ እጠብቅሻለሁ። ችግር የለም እኮ በቃ አሁን ቴክስት አደርግልሻለሁ። በዛ በምልክልሽ አድራሻ ትመጫለሽ። እሺ እሺ። የተደዋወላችሁ ምለሽ ትገናኛላችሁ? ሌላ ማውራት ትችላለህ። በነገራችን ነው አይ ስለ እኔ ሌላ ነገር ሳይሆን ሌላም ነገር እያሴራችሁ ከሆነ ተናገር ብዬ ነው። ምንም ሌላ እንትን አይደል። እዚህ ጋር ነገሮችን ሳታጣራ ማድረግ ተገቢ አይደለም። አሁንም ቢሆን ልንገር ብትመጣ ምንም የሚፈጠር ነገር ስለሌለ ባትለፋ ይሻላል። ማለብረቡን ተውና ማለት ነው። በቃ አይ ባትለፋ ይሻላል ነው። አሁንም ቢሆን እሷ መጣ እዚህ ጋር
ስሜን ካጸዳችው ስሜን ነው እንዳትለፋ ሳይሆን ቤቷን እኮ ነው መውሰድ ብፈልግ የዛኔ የላከችልኝን ገንዘብ ይኸው ለተጠቀሜ በምንም ማድረግ ጨርሷለሁ። ግን እዚህ ጋር አሁን ትጠየቅበታለህ ደግሞ እኮ አሁንም ቢሆን ማለት ነው የኔን ስም እናንተ ባጠፋችሁበት ትጠየቃላችሁ። እኔ ደግሞ በሷ ቤት ጉዳይ እጠየቃለሁ። በዛ እንድጠይቅ አርግኝ ባጠፋሁበት እኮ ነው በቃ ሰላም ቼክ ተደርጋ ሳታደርገው እኔ አድርጓል ብዬ ያወራሁት ነገር አለ። ስለ ሰላም እኮ አንተ እኮ ማሚ እርግጠኛ እኮ አይደለህም። አስመርምራታል ወስደህ እርግጠኛ የሆንኩት ማለት ነው ነገር ሜሴጁን ስላየህ ነው። ሜሴጁን አይቻለሁ። እሺ ሁለተኛ ደግሞ ካንተ ራሱ ካንደበት ከኔ ጋር እንደነበረች እኮ እኔ ስለዛ እኮ አይደለም እያወራ ያለሁት ልጁ የኔ ስለመሆኑ እርግጠኛ አላወራሁም። ልጅ አለው ኖ አርግዣለሁ ከሱ ናት ያለች። ታዲያ እንን እንዴት እኔን ሳታማክር ማሚ ትለቃለህ ሶሻል ሚዲያ ላይ? እሷ ካፏ ካንደበቷ እንደዛ ብላ ለማውራት እኔ ግዴታ መናገር ይጠበቅ ኖ ለምን እኔ እሺ ያንን ነገር ካልሆነ እርጉዝ ካልሆነች ምንድነው የምትሆኑት ነው? እኔ እኮ አሁን ስሜን አጠፋችሁ አይደል? በዚህ ምክንያት እኔን እንከሳለን ወር ደግሞ የሆነ ነገር የምትሉ ከሆነ እኔም ስሜን ስላጠፋችሁ ትከሰሳላችሁ። እናንተ ከሰስ እኮ እናንተም የፈለጋችሁትን አምጡ። አልሰጥም እንደው ካርታው እንዴ ቀልድ ነው እንዴ? ህፃናት ምንም ልሆን ህፃን የሆናችሁ ያላችሁት እናንተ ናችሁ። በዚህ ጀመር ስለ ልጅ ሳይሆን መጀመሪያ ብቻ ያረክ ሰው ነው። ተረዳኸኝ? ኖ ሴት ደርበሃል። በሷ ላይ አዲስ ነገር አይደለም። ቀል ኖርማል ነው። አረ ምንም አዲስ ነገር አይደለም። ምን የሚያስገርም ነገር አይደለም። እሷ ውጭ ነበረች የዛን ታይም ሳወራ ነበር። አረ ወይ በቃ ከዛ በኋላ እሷ ከመጣች በኋላ እዚህ ጋር ነገሮችን ላስተካክል ነበር። አበለሻሸው ሁሉንም ነገር። ስለዚህ ምን ማድረግ ይችላል እንዴ? አንተ ፋራ ነህ እንዴ? ምን ሆነህ ነው? ተረጋው። እኔ ቆመኛ ነኝ። ና አንተ ማን ስለሆንክ ነው እንደዚህ የምትሆን? አይዞን kumbi ናቲ ችግር ውስጥ ነው የምታስገባኝ። ናቲ ይኸውልህ አሁን ለተፈጠረው ነገር ይቅርታ፣ ግን አናደኛል። እኔ ጾመኛ ነኝ፣ ይቅርታ። እንዴ መተህ እዚህ ታንቀኛለህ እንዴ? እንደዚህ መሆን የለብህም ናቲ። ይኸውልህ እኔንም እያሳሳትከኝ ነው ያለው። አይ ጎበዝ፣ በዚህ መልኩ የምትወስድ ከሆነ እናያለን። እሺ አይው እንደዚህ ግትር ነው ማለት ምንም በቃ ባህሪው የሚያዝ አይደለም። ችግር የለውም ብቻ እኔ እናንተ በምን መንገድ ማውራት እንዳለብን ያውቃለሁ። እሺ በምን መንገድ ማውራት ካርድ ወደድክም ጠላ በመልክ ብናወራ ደስ ተመልሳለሁ። ይኸው እዚህ አንቄም ቢሆን አስመልሳለሁ። እናያለን አልኩህ እኮ እሱ ጎበዝ ነህ አንተ፣ ጀግና ነህ። ብቻ ግን አሁን ማለት ነው እኔ ምንም በመካከላችን ጀግና ነህ። በቃ ጎበዝ። እሷ ያው ደርሳለች፣ እየመጣች ነው። እሷ መታ መልስልኝ የቤቱን ካርታ ካለችው ያኔ እንደማይመልስ እናያለን። አልመልስም። ሰላም ነው? ሰላም ነው አለን። ያው ናቲ ጋር እያወራን ነበርና ከዚህ በፊት ያወራሽው ነገር አለ ከሰሊና ጋር ማለት ነው። ስለዚህ እስኪ ሐሳብሽ ምንድነው የሚለውን አውሪ ከሱ ጋር። ምንም አውራ ነገር የለም አልኩህ እኮ። አውራት እሷ ናት ቅድም ስታወራ እንደነበረው አታወራ። አንተ የተፈራጣ ሰላምታ አይቀድምም። አንተ እንዴት ነህ? ሰላም አትላት? እግዚአብሔር ይመስገን። እንዴት ነህ? ደህና ነህ? ዝም አልክ ናቲ፣ አታወራት? እኔ ልሂድላችሁ። ሄድክ ቀረ ምንም የሚለወጥ ነገር የለም እኮ። እኔ እናንተ ስለምን እንዳወራን እኮ እሷ የምታውቀው ነገር የለም። አይ ጥሩ ነው አልኩህ እኮ በቃ። ማለት ቆይ ናቲ፣ አንተ ሁሌ ድራማ መፍጠር አይሰለችህም? ሁሌ እንደተበዳይ ማስመሰል አይሰለችህም? ዝም ማለት ትችያለሽ?
ለምንድን ነው የመጣችሁ? እኔ አንተ ጋር ንብረት ስለ ካርታው ያልካረን አልሰጥም። በዚህ መልክ እሱ እንዲቀበለኝ አድርገሽ ፈልጋለሽ አይደለ? አዎ ንብረቴ በዚህ መልክ እንዲቀበለኝ ከፈለግሽ አልሰጥሽም። ልንገርሽ በደንብ ያወራና አይ ጥሩ ነው። ለዚህም ከደረስክ ጥሩ ነው በደንብ ማለት ቆይ እንዴት ነው የምታስበው አንተ? ማለት የምታስብበት በምን ነው የምታስበው? በምን እንደማስብማ ታውቂያለሽ እኮ። ምን ማለት ነው? አሪፍ ነው አልኩሽ እኮ። እኔን አውራኝ እንዴ ሁሌ እንድንጣላው ሁሌ እንድንጨቃጨቅ ለምን ራስሽ ልታወሪኝ አትችይም? ለምንድን ነው በሱ በኩል የመጣሽው? የፈለግሽው በዚህ መልክ እንዲመለስ ነው ንብረትሽ? ይኸውልሽ እኔ በጣም ስሜ በማይሆን ነገር እየጠፋ ነው። አንደኛ ንብረትሽን ገንዘብሽን ይላክሽልኝን አላጠፋውም፣ አልበላሁትም። ገብቶሻል አይደል? እሺ አላጠፋም። ይኸውልሽ ኖ በዚህ መልክ በሱ በኩል በዚህ መልክ ለመቀበል ካሰብሽ ጭራሽ ነው የማይሆነው። ልንገርሽ ምን አገባ በማንም በኩል ብቀበል የኔ ንብረት አይደል? ያንተ 10 ብር ገብቶበታል ንብረቱ ላይ አልገባም። እንዴት ቆይ አንዴ በእውነት ስለ እግዚአብሔር እናውራ ከተባለ እሺ ንዴታችንን እንተውና እንደተማረ ሰው እናውራ። የተማረ ሰው ማንም የለም ልንገርሽ። የተማረ ሰው እንደዚህ ያወራ። እኔ እኮ በጣም ምትገርመኝ አንተ ግን ጎበዝሽ። ቴንክ ዩ ማቲኮ አሁን እሷ ምን አድርጋለች? ቴንክ ዩ በቃ አንተ በዚህ መልክ እንደዚህ ሆናችሁ ከመጣችሁ ጭራሽ ነው ማልሰጠው። እስቲ የምትሄዱበት ሄዳችሁ እንደፈለጋችሁ አድርጉ። የምርህና እኔን ደግሞ እኔ እንዴት እንደምቀበል አውቃለሁ። ችግር የለውም። አሁን እሷን አውራትና ችግር የለውም። እኔ አሁን አንድ ነገር አላወራትም። ማውራት ካለብኝም ከሷ ጋር ቁጭ ብቻዋን አውራታለሁ። ፈቃደኛ ነች ወይ ንብረቷን ለመቀበል የሚለውን ማለት ነው። ፈቃደኛ ነኝ ብላለች። ስለዚህ ወደደም ጠላም ይመልሳል። ምክንያቱም ንብረቱ የእሷ እንደሆነ አምኗል፣ ተናግሯል። ቪዲዮ ላይ አለ። ይሄ ብቻ ትልቅ ማስረጃ ነው። ስለዚህ ምንም አያመጣም። ሁለተኛ ንብረቱ ሲገዛ የላክሽለት ደረሰኛ አለ ገንዘብ ስትልኪለት የነበረው አዎ አለ። እነሱን ደረሰኞች ይዘሽ እስኪ ምን እንደሚያመጣ እንደማይመለስ እናያለን። እናት እኔ እኮ አሰላም ይኸውልህ ኖ ስለዛ አይደለም ማሚ፣ እኔ ስለዛ አይደለም አንተ እኔን በዛ ስም እንዳጠፋውላ ይሄን ነገር በእናትሽ በቃ ዝም በይ። አንተም በሰዓት አፍን ትከፍታለህ እንዴ? እኔ ዝም ያልኩት ናቲ ለነበረን ጊዜ ለፍቅራችን አስቤ ነው። እኔ ዝም ያልኩ ያላወራሁብህ ምንም ያላደረኩ እንደፈለኩ ላረግ እችላለሁ አንተን እንደፈለኩ አሻንጉሊት ነኝ እንዴ? እንደፈለኩ ከፈለኩ ማስገደሉ ላስላለሁ። ግን የሰውኩት ይሄን ነገር ያዙልኝ። ከታርገ እንዳታወጣው አዳምጪኝ። እንደፈለኩ እችላለሁ። ያው ዛሬ አስሞከርሽ ዛሬ ለማስገደል አስሞከርሽ። እኔ ወላሂ ምንም ይሄን ነገር ከት እንዳታደርግ ከት ያደረክ ቀን ነው። ይኸውልህ ከት እንዳታደርግ አስሞክረሻል። በቃ አስሞክረሻል። አንቺ ምን ነግረሽ ይኸውልሽ ማስገደል ይችላል አትበይ። ማንም አይ ተሞከረ አይደል? ይኸውልህ ደስ ይበል። ስለዚህ ማለት ማጥሽ ልክ አይደለሽ። ማስገደል ነው የገንዘብ እኔ እኮ እችላለሁ ነው። ግን ዝም ያልኩት አስሞከርሽ በደንብ አይደለም የተውኩት። ዝም ያልኩት ላሳለፍነው ጥሩ ጊዜ አስቤ ነው ዝም ያልኩት። በጣም ታስቤ ነው ያለብህ ያሳለፍነው ጥሩ ጊዜ አስቤ ነው። በጣም ጥሩ ነገር አስበሻል። አንተ ልክ ነኝ ብለህ ነው የምታስበው? በጣም ጥሩ ነገር አስበሻል። በቃሽ ልክ ነኝ ብለህ ታስባለህ? ንገረኝ። አዎ ልክ እንደሆንኩ ነው የማስበው ብለህ ንገረኝ። እኔ ልክ ነኝ ብለህ ካሰብክ ተዋለሁ። ምንም ነገር ነው መተው። ያደረከው ነገር ትክክል ነው የሚመስለን እኮ አንዴ ማውራት እዚህ ትዳር እያለ እኔን ለትዳር ማዘጋጀት ልክ ነው? ጥሩ ነው አልኩሽ እኮ በቃ እዚህ ትዳር እያለ እሷ ራሱ ዝም ስላለች እንደውም እግዚአብሔርን ማመስገን ነው ያለበት። በምን ነው ዝም ያለችኝ? በጣም ባለጌ ሰው ነው። በጣም የመጨረሻ ባለጌ ልክስክስ ነው። የልክስክስ ጥግ ማለት ነው። እሺ አሁን ዝም ብለሽ ይሻልሻል። ባለጌ ስድ ወራዳ ነህ ባለጌ ነህ። በጣም ወቀው ልክስክስ ነህ። እናገራለሁ ምንም አታመጣም። ዝም ያልኩ እኮ ፈርቻ አይደለም። ዝም በይ አሁን። ፈርቻ አይደለም ዝም ያልኩ። ፈራለ እንዴ አንተ? እኔ ፈርቻ አይደለም ዝም ያልኩ። ልክስክስ ባለጌ። በጣም እየታገዝኩሽ ነው። እሺ ዝም በይ። ምንም አታመጣም። ምንም ካደረኩ አይበልጥም። ምንም ብታደርግ ከሆነ አይበልጥም። ከተፈጠረው አይበልጥም። ደግሞ ትናደዳለህ። ካንተም በሰው ስንት አይነት ሰው አለ። በስመ አብ ስንት አይነት ሰው ነው ያለው። እኔ እንደ አንተ አይነት ሰው አላውቅም በህይወቴ። ይኸውልሽ አሁን የሌባ አይነ ደረቃሉ በጣም ላፍ እየተናገርሽ ነው። ይኸውልሽ አንተ ዝም በል እንዴ! ወይ ማሚ ተነስቼ እንዳልሄደው እንደዛ ነገር አድርገኝ እዚህ ጋር ቁጭ ያልኩት ስለማከብር ነው። ገብቷል አይደል? በቃ እሺ ናት። ይኸውልሽ አትንካኝ። እሺ እሱን ከካሜራው ላይ ከፈለክ ታወራኛለህ። እሺ ተረጋጋ። ይኸውልህ በጣም ያረጋጋ ነገር አድርገሃል እኮ ደስ ይላል። አንቺ ደግሞ ይኸው እንደመጣልሽ አታወሪ። ንብረቴን ከበለጥክ እኔ አንተ ያለ እንደመጣልሽ አትንኪ። በእናትሽ እሱን ማስገደል እችላለሁ የሚለው ቃላትሽን ተጸጸችበት። እሱን አንተ ምንድን ነው የምትለው? ያደረገው ነገር እኮ
ሰው ውስጥ ቢገባ አንተ ማሰብ ያለብህ ምንድነው? አንተ ብትሆን ነው የምታደርገው። ሰው ያለ ንዴቱ የፈለገው ነው የሚያደርገው። እሱ ቢሆን አሁን እንዳደረገ ያደርጋል። በቃ ምንም የሚመጣ ነገር የለም። ዝም በይ። የሄደውን ያህል ይሄዳል። ሰው አልረጋጋም። መረጋጋትን እኮ በአንተ ላይ ነው። እኔ ላይ አፈን አትክፈት። አንቺ ዝም በይ። እንዳልደረግም ዝም በይ አልኩሽ አይደል እንዴ? ጭራሽ ለማፈና ምታይ ምታይና ናምታይ ምታይና እሺ በቃ ሊመታኝ እጅህን እኔ ላይ እጅህን ናምታይ እሺ እሺ ተቀበል። እጅህን እኔ ላይ ታነሳለህ። ምታይና ኧረ ምንድን ነው እጁን አነሳብኝ እኮ አየህ። ምታይና እሺ ተቀበልሽ ማሜ ይሄንን እያጣራ እንደዚህ የምትፈጥረው አንተ ነህ። አንተ ላይም ልናደድ ነው። እኔ ንብረቴን መቀበል ባለብኝ መንገድ እንዴትም እቀበላለሁ። ስለሱ ነው እያወራሁ ያለሁት። እንዴትም አልመልስም። እሱን እናያለን እንዴት እንደምትቀበል። እሺ ከመንገዴ ዞር ለራስህ ምታኝ እጅህን አነሳ። ምታኝ እጅ ይሰራል። ምታኝ ለደማት ምታኝ እኔ ናቲ የት እንደሚሄድ ምታኝ። እሺ ከመንገዴ ዞር በል። ምታኝ ይሄ እጅ አይሰራም። ምታኝ እኔ ናቲ ይኸውልሽ የት እንደሚሄድ አውቃለሁ። የትም አንተ እኔ ላይ እጅን ታነሳለህ ናቲ። በቃ ሄድሽ ለቀደሙ ይቅርታሽ ሲው በቃ ጨርሰሽ እጅን እኔ ሄዳለሁ። ማሜ ይመልሰው እኔ ሄዳለሁ። እሺ ና ናቲ እኛ እናውራሽ። እሷ አልትሄድ ነው ና